እናቴ እወድሻለሁ። እንኳን ወደ ከሰምፔር የልብ ታሪኮች በሰላም መጣችሁ። ዛሬ የቀን መቁጠሪያ ላይ ያለን አንድ ቀን ብቻ ለማክበር ሳይሆን እኛን ለከፈሉልን ለነዚያ ቅዱሳን እጆች ክብር ለመስጠት ተገኝተናል። እኛ እናት እንላታለን፣ እውነተኛ ስሟ ግን መስዋዕትነት ነው። የእናቴን የጠዋት ዝግጅት አስታውሳለሁ። ገና ፀሐይ ሳትወጣ ቤቱ በጭልጭል መብራት ተውጦ እሷ ግን ከእንቅልፏ ቀድማ ትነቃለች። የድስቱ መክደኛ ሲከፈት የሚሰማው ድምፅ፣ የጀበናው መክተብተብና ያ የነጠላዋ ግርግር የቤታችን የጠዋት መዝሙር ነበር። ዩኒፎርማችን መተኮሱን፣ ካልሲያችን አለመጥፋቱን ስታረጋግጥ የነበረው ትጋት ዛሬም ድረስ አይረሳኝም። እናቴ ለኛ ስትል የራሷን ድካም የረሳች ለቤታችን ብርታት የሆነች ምሰሶ ናት። ከትምህርት ቤት ስንመለስ እጆቿ ባዶ ሆነው አያውቁም። ምናልባት ለራሷ አዲስ ጫማ ወይም ልብስ ሳትገዛ ለኛ ግን ትምህርት ቤት ይዛችሁ ሂዱ ብላ የምትሰጠን ሳንቲም ወይም በነጠላዋ ቋጥኝ የምታመጣልን ከረሜላ፣ ዳቦ ትልቅ ዋጋ ነበረው። ያኔ ቀላል ይመስለን ነበር። ዛሬ ግን ያ በነጠላዋ ጫፍ የታሰረው ቋጠሮ ልቧ ለኛ የነበረውን ጥልቅ ፍቅር እንደሚወክል ተረዳው። ማታ ማታ ምግብ ስታቀርብልን ትዝ ይለኛል። ሁልጊዜ እኔ ብዙ አራበኝም እያለች ምርጡን እንጀራ ለኛ ትሰጠን ነበር። ረሃቧ ለምግብ ሳይሆን የኛን ደስታ ለማየት እንደነበር የተረዳሁት ከብዙ ዓመታት በኋላ እኔም ሳድግ ነው። ፍቅሯ በከፍተኛ ድምፅ የሚነገር ቃል አልነበረም። እኛ ተኝተን ሳለ በዝምታ በላያችን ላይ የምትጸልየው ጸሎት ውስጥ ነበር። ያ ጸሎት ዛሬ ለምንጓዝበት መንገድ የማይታይ ጋሻ ሆኖናል። እናቴ የተሰባበረው ማንነታችንን በትዕግስትና በጸጋ ፈትል የምትሰፋ የህይወታችን ስውር ሸማኔ ናት። እኛ የራሳችንን ድምፅ እንድናገኝ የራሷን ትንፋሽ ለሰጠችን እናት መልካም እናቶች ቀን። እናታችሁ አጠገባችሁ ካለች ዛሬ እጇን ሳሙ። በትዝታ ብቻ የምታውቋት ከሆነ ደግሞ ያ ትዝታ ጥንካሬ ሆናችሁ። ይህ ከሰምፔር የልብ ታሪኮች ነው። ነፍሳችሁ ረፍትን ታገኝ።